ዝም ብለን የጠጣ ነው። እኔ አሁን የህወሓት ደንቆሮና እውር አፍቃሪ ነው የነበርኩት። እውር አፍቃሪ በጣም ነው የሚያስለቅሰው። ባይዘው የትግራይ ነገር በጣም የሚያሳዝን ነገር ነው። ሪሊ ሶሪ። እንግዲህ እድሜ ልክ ዝም ብሎ ለጦርነት እንደተፈጠረ ህዝብ መሪ ምን ማለት እንደሆነ ግን በእኛ ማለት ሌላ ሪፈር ማድረግ እንትና አትፈልግም። ከኛ መማር ነው። ያለቀሰችው ወጣት በቃ ልክ እኮ ነው። እኛ መሪዎች አናለቅስም፣ መሪ አያለቅስም። እነዛ ጦርነት ወደ ጦርነት እንግባ የሚሉ ልጆቻቸው ጦርነት በፊት ለፊት አሰልፉ ቢባሉ አያረጉትም። በፍጹም ፊት ለፊት የነሱ ልጆች እኮ አፍተሩ ለዚህም የሉም። ፊት ለፊት መጀመሪያ ልጅህን አሰልፍ ፊት ለፊት ቢባል እኮ አያደርገው። እናት ግን ምን እንዴት እንደምታለቅስ ባይዘው አሁን ወጣት እኔ በጣም ነው ደስ የሚለኝ ወጣቱ በቃ መረጃውን ድሮም እኮ እኛ ነን የገደልነው። ማንኛውም ሰው ትክክለኛ መረጃ ካገኘ ትክክለኛ መረጃ ማወቅ የሚፈልግ ማለት ነው። አንዳንዴ ሀቅ የማይቀበል እኮ አለ። ሀቅ ተናግረው ሀቅ የማይቀበልም አለ። ግን አብዛኛው ሰው ወጣቱን ያየሁት ሀቅ ሲቀበል ተቀብሎ ደግሞ ፊት ለፊት ሲታገል እኔ በጣም ነው የትግራይ ወጣት በጣም ነው ደስ ያለኝ። እሱን ብቻ አይደለም ድሮ እኮ ለህወሓት መቃወም እንኳን እንዲህ በመድረክ በዚህ እንትልል በመድረክም አይቻልም። አሁን ግን ወጣቱ ሀቅ እየተቀበለ ነው። ከጦርነት ሊቢያ ሄዶ እየሞተ እኮ ነው። ጦርነትን ፈርቶ ሊቢያ ሄዶ እየተሰቃየ እኮ ነው ያለው ወጣቱ። ወደ ሁሉም አሁን እየተበታተነ ነው። ጦርነት ሰግቶ ጦርነት ፈርቶ እና ጦርነቱ ወጣቱ በተለያየ መንገድ ሲታገል በጣም ነው ደስ የሚለኝ በጣም። ምክንያቱም አላማው አወቀው የነዚህ አላማ ምንድነው። ስለዚህ የነሱን ሁሉና ማረጋገጥ እንደሆነ ገባው። የህዝቦች ሁሉና ሳይሆን የነሱ ሁሉና ማረጋገጥ እንደሆነ ገባውና ወጣቱን በፈለገው መንገድ ብዙ በድራማ መልክም እየሰሩ ነው። ግን እነሱ አያዳምጡም እኮ እነሱ እንትን ቢሉም በፍጹም አይቀበሉትም።